ማንም ሰው በጥፋቱ ሳይቀጣ ከኔ ከሳራ ማምለጥ አይችልም። አረ ተዋሸና ተሞተ። ቆይ ስቲፍና ዳኒ ምን አደረጉሽ? ማሰብ ነበረባችሁ። እኔ እኮ ቃደልኝ። ምንድነው? ያንቺን እንኳን ደረቅ ቅጥፈት ይቅርና ያለ ሰፈሯ የመጣች ዝንብ አውቃለሁ። እሺ ብሌን የሁላችሁም ሙሉ ተመሳሳይ። ምን ይዘጋሻል? አትናገሪም እንዴ? ነሽ ወይ ጉድ! እቺኛዋን ሳራን የማላቃትም ነበር ማለት ነው። ወንጀል ነው። ወይኔ ኤሉ፣ ማን ያንኳኳው? እሷ ናት መሰለኝ። እውነትሽን ነው? ገና እኮ ከገባን ገና ሁለተኛ ቀናችን እኮ ነው። እና የሚነግራት ሰው ይጠፋል ብለሽ ነው? ወይኔ በቃ እኔ ብርቃትም እሷ ምንም ልትሆኝ አልቻለችም። እሺ ቆየት ልሂድ። ወይ ጉድ! እሺ የቀድሞ ቤታችን ቢሆን በየቀኑ በበሩ ላይ ስለምታልፍ ታውቀዋለች ይባላል። እናትና አባታችን ገዝተውልን ገና በገባንበት በሁለተኛ ቀናችን በምን አውቃው ልትመጣ ቻለች? ቆይ ለማንኛውም አንቺ ተረጋጊ። እኔ ራሴ ሄጄ አናግራታለሁ። አንቺ እዚሁ ጠብቂኝ እሺ? ጥያቄ አለ? ማለቴ እንዴት? ጥያቄ የለም። አሁን መሄድ ትችላለህ። ይህን መልእክት ካነበብኩ በኋላ ጥራት ባለው ቪዲዮ ቀርጽ ትልክልኛለህ። 2 ቀን ሰጥቻለሁ። መልካም ቀን። እሺ ቢያንስ አዳምጪኝ ሳራ፣ ቢያንስ አዳምጪኝ። መሰሪ ወጥመድ ውስጥ ልታስገባኝ ነው እንደዚህ የምታረገው? ይሄ ደግሞ በፍጹም። አሁን ሁሉም ነገር ታውቅ የለ እንዴ? በቃ ብሌንን ይቅርታ ጠይቆ ወደፊት መጓዝ ነው። ወይኔ ስቲቭ፣ አሎ ዳኒ፣ የት ነህ? ምነው በሰላም ነው ስቲፎ? ምን ሰላም አለ? እቺ ሳራ የምትባል ልጅ እያለች ብሌንም የት እንዳለች አልነግርህም አልክ። ስልኳንም ደግሞ ማንሳት ትታለች። ይቺ ልጅ የሆነ ችግር ውስጥ እንዳትከታት የሆነ ነገር ማድረግ አለብን። አዋት ነው። እኔም እያሰብኩ ነበር፣ ግን ያለችበትን ልነግርህ አልችልም። ለምን? እዛው ሄደህ ብትረብሻት ትንሽ ተረጋጋ እንጂ። አረ ዳኒ፣ ለምንድን ነው የምረብሻት? ተነጋግረን ጨረስን አይደል እንዴ? እሱ ይኸውልህ ስቲቭ፣ እኔ አንተን የማምን መረጋጋት ስጀምር ብቻ ነው። ግድ የለህም መመኔ። ይልቅ አሁን እየተከራከርን ሰዓት እየገደልን ነው። የት እንዳለች ንገረኝና ሂጅ ላግኛት። ስልኳ ራሱ አልሰራም ብሎኛል። እሺ በቃ የተለመደው እንገናኝና ይዤ እሄዳለሁ፣ ግን መፍጠን አለብን። እሺ በቃ ዳኒ፣ እያመሰግናለሁ። እየመጣሁ ነው። መጣሁ። እሺ ጓደኛሽ እዚህ ነች አይደል? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እርሶ እንዴት ነው? እየቀለድሽብኝ ነው? አዎ አይደለም፣ የሁሉ ነገር መግቢያ እኮ ሰላምታ ነው ብዬ ነው። አሁን ግቢና ጓደኛሽን አምጫት። እዚህ ለቀልድ አይደለም የመጣሁት። እሺ ቀልድ ከመሰሉት ይቅርታ። ለማንኛውም ብሌን እዚህ የለችም። ክላስም ከገባች በጣም ቆይታለች። አረ ተዋሸና ተሞተ። ለማንኛውም እኔ ትብለጥ ያንቺን እንኳን ደረቅ ቅጥፈት ይቅርና ያለ ሰፈሯ የመጣች ዝንብ አውቃለሁ። እሺ ለነገሩ ነቶትና ብሌንም እንደ ዝንብ ነበር የሚመለከቷት። እንደ ሰው ቢያዋትማ ኖሮ ጠዋት ማታ በነገር አይለበልቧትም ነበር። እሱን ሌላ ጊዜ ታወራዋል። እሺ አሁን ግቢና ይዘሻት ውጭ።
ካልሆነ ግን እኔ ራሴ ነኝ መንግዬ ማውጣት። የለችም ማለት አማርኛ አይደል እንዴ? ነው ወይስ ራስዎትን ብቻ ነው የሚሰሙት? ቆይ ደግሞ ይሄንን ቤት ከየት አወቁት? ምን ለማለት ፈልገሽ ነው? ማለት ይሄንን ቤት እንዴት አወቁት ብዬ ነው። ምን የስለላ ምናምን ድርጅት ይሰሩ ነበር እንዴ? እኔ ነኝ እናት ብለጥ ልጄን ለመውሰድ እንጂ ባንቺ ልቃፍ ለመሰደብ የመጣው መሰለሽ እንዴ? እስካሁን በደንብ ታግሼሻለሁ። ከዚህ በኋላ ግን ራሴ ነኝ አንጠልጥዬ ማውጣት። ስለዚህ አለሽ ሳያስፈቅዱ ሰው ቤት ዘቡ ብሎ መግባት አለ እንዴ? ይኸውልሽ ልጄን ስታስወጪ ብቻ ነው ከቤትሽ ልወጣ የምችለው። ብሌን የት ነሽ? ለምንድን ነው ወተሽ የማታናገሪኝ? ቆይ ምን አደረገች ብላ ነው ከቤቷ ወጥታ የቀረችው? የሰው ቤት መጥቶ ዝም ብሎ ሳያስፈቅዱ ማተራመስ አለ እንዴ? ይሄ እኮ ወንጀል ነው። ወንጀል ከሆነ ክሰሽኛ፣ ክሰሽኝ። ልጄን ወስደሽ ከደበቅሽ በኋላ ስለምን ወንጀል ነው የምታወሪው? እሺ ቆይ ይቀመጡና እናወራ። በሀገር ሰላም ቤቱን አይረብሹት። እሷም ያለችበትን ማወቅ የምንችለው ስንረጋጋና ስንስማማ ብቻ ነው። እሱማ ጊዜው አልፏል። እረፍዶባችኋል። ምንም የማታቅልሽ ከቤት አስወጥታችሁ ካስኮበለላችሁ በኋላ ገና በወንጀል ጠይቃችኋል። ሞክረዋ እንግዲህ። ምንም ማናቅ ፋራ መሰለሽ እንዴ? ሰሚኛለሽ? እሷ ላይ ፈጸምሻቸውን በደሎች ሁሉ ነው እሺ የምንዘገዝግልሽ። ጥሩ ነው፣ አቀጥሉበት፣ እናያለን። ማን እንደሚያሸንፍ እናያለን። ዳኒና እስጢፋኖስ የሚባሉ ጓደኞችን አሳሰሪያቸዋለሁ። አሁን ተራው ያንቺ ሆነ። ወይ ከተደበቀችበት ታወጫታለሽ፣ አለያ ደግሞ የወንጀለኛ ተባባሪ ሆነሽ እጅሽን ለፖሊስ ትሰጫለሽ። ምንድነው የምትናገሩ? ምንድነው? እኔ ማለት አዲሱ ቤታችሁን ታውቀዋለህ እንዴ? አዎ ቴክስት አድርጋልኛለች። ብዙ ይርቃል? አይ ቅርብ ነው፣ ብቻ ፈጠን እንበል። ለምን እማዬ? ቆይ ስለምን እስር ነው የምታወሪው እንዴ? ቆይ ስቲፍና ዳኒ ምን አደረጉሽ? ምን ሆነሻል ብሌ? የእሷን ንግግር አምነሽ ወጣሽ? ምን ላድርግ ይሉ? በእኔ ምክንያት ክፋት ነገር እንዲደርስባችሁ አልፈልግም። እርግማኔ ለእኔ ተውልኝ። ልብሽ መች አጣውት ነው። አሁን ጓደኛሽን አመስግኛትና ከዚህ ከቤት እንውጣ። ካልሆነ ግን የህግ አካል አመጣና ይኸው እኔን ሰጂኝና እንደፈለግሽ አድርጊኝ። ጓደኞችን ግን እባክሽ ታያቸው። በማያውቁት ነገር ስቃያቸውን አታብዡ። እንዲህማ አይሆንም። ድጋሜ እዚህ ቤት የምትሄዱ እንድጋልሽ ነው? ምን ያደረገችሽን ነገር ሁሉ ረስተሽ ነው እሷ ቤት ልሂድ የምትይው? ግድ የለም ልሂድ። በእኔ ምክንያት ከዚህ በላይ ሰላማችሁን ማጣት የለባችሁም። እስካሁን ስላደረግሽልኝ ነገር ግን በጣም አመሰግናለሁ። አይሆንም ብያለሁ፣ አይሆንም። ድጋሜ እሷ ቤት ስትሄጂ ዝም ብዬ አላይሽም። እሺ? እንደሚሆንማ አሁን አሳይሻለሁ። ነሽ ይህ ዘፈን ለምን ለፊል ያልጋብሰው? ጥሩ ሀሳብ። መልጌ 00 ሄሎ ኤሉ፣ እንዴት ነሽ? የት ሆነ ነው? ከስጢፍ ጋር መተን ነበር። አሁንም በር ላይ ነን። እኔ እኮ እነ ሳራ ቤት ነው መጥቻለሁ። በላይነስ አይሆንም ብያለሁ፣ አይሆንም። ድጋሜ እሷ ቤት ስትሄጂ ዝም ብዬ አላይሽም። እሺ? እንደሚሆንማ አሁን አሳይሻለሁ። ነሽ እማዬ አዲስ ቤት ቀይረሽ ጠበቅሽኝ አይደል? አዲስ ቤት ቀይራ ጠበቀችኝ እንጂ መቼ እኔን ስቃይ ቀነሰችልኝ? ደሞስ ምን አጥፍቼ ነው እንደ ሌባ በር ተዘግቶብኝ የተቀመጥኩት? ምን
ነው አምላኬ ይህን ቤት አዲስ እንዳደረግከው የኔንም ህይወት አዲስ አድርገህ ብትቀይርልኝ። ቆይ ልጅ አይደለሁ እንዴ? ትንሽ እንኳን ሐዘኔታ ለኔ የለ? ወይ ጉድ! ጭራሽ ብላ በሌብነት መጠርጠር ጀመረች። ምን ባረጋት ነው የሚሻለኝ? ወይ ጉድ! ሽቋ ምን አባቴ ነው የሚሻለኝ? ምንድነው ማድረግ ያለብኝ? ከዚህ ምስቅልቅል ህይወት አንድ እንኳን የሚያወጣኝ መንገድ ልጣ? በአንቺ ቤት ደብቀሽ ሙተሻል። ይሄ መሆን አለበት። ይሄ መጽሐፍ ከዚህ በፊት እዚህ ቤት አይቼው አላውቅም። ወይ ጉድ! እንዴት ነሽ ሳርዬ? እንዴት ነሽ? ምን እግር ጣለሽ? በሰላም ነው? ምን ነው ባልተለመደ ሁኔታ ሰፈርሽ ስመጣ ደነገጥሽ እንዴ? አይ አልደነገጥኩም። እንዲሰደውልኝ ብዬ ነው። ግን በሰላም ነው? ሰሞኑን የጠፋችውን ጓደኛዬን እንዴት ናት ለማለት ነው የመጣሁት። አይ ጥሩ። ለምን ታዲያ እዛ ጋር አንቀመጥም? አዎ እንደውም እዛ ጋር ይሻለናል። እንዴ እሺ ምን እናድርግ? እነዛ ጋር መሄድ እንችላለን እንዴ? አይ እንደዛ ማሳናድርግ። እዚህ ሄደን የምንጠቀመው ነገር አይደል። ታዲያ ምን እናርግሽ? እኔንም ግራ የገባኝ እሱ ነው። የብሌን እናትን ታውቋቸዋለህ እንዴ? ባይን ከምትይዝ ውጪ የተለየ ቅርበት የለንም። እና ለብሌን ልደውልላት እንዴ? እሱማ ጥሩ ሀሳብ። ያለችበትን ሁኔታ ማወቅ አለብን። በዛ ላይ ድምጿን አፍቆኛል። ጉድ! ከስጢፍ ለብሌን ይሄ ሌባ ሰርቆ ነው የሰጣት ማለት ነው? የማይሰማው ጉድ የለም እኮ። ሄሎ ብሌን፣ እንዴት ነሽ? እንዴት ነህ ዳኒ? ደህና ነኝ ብሌን። ሰላም ነሽ? የት ነው ያለሽው? ቤት ነኝ ዳኒ። ኤልዳና ጋር እንደነበርሽ ሰምተን ወጥተን ነበር። ስናጣሽ ነው የደወልነው እና ቤት እንወጣ ደግሞ ችግር እንፈጥራለን ብለን ደወልንልሽ። ቤት መቀየራችንን ግን አውቀሃል? አዎ ዳኒ፣ እማዬ አዲስ ቤት ገብታ ጠብቃኛለች። ጤናሽ እንዴት ነው? ከእናትሽ ጋር ሰላም ናችሁ? አይ ዳኒ፣ እሱ እንኳን የሚታሰብ አይነት አይደለም። ብቻ ከገባሁበት ማጥ እንደወጣ ጸልይልኝ። አይዞሽ ብሌን፣ አንቺ ለመርዳት የምንችለውን ሁሉ እናደርጋለን። ዝም ብለንም አንተውሽ። አመሰግናለሁ ዳኒ፣ ግን በእኔ ምክንያት እናንተንም ችግር ውስጥ መክተት አልፈልግም። እንዴት ነሽ ብሌን? እስጢፍ፣ ከአንተ ጋር እኮ የነበረንን ነገር አብቅተናል። አውቃለሁ ብሌን፣ ግን አንቺን እዚህ ችግር ውስጥ ከትቼ ማውቃት ስላልፈለጉ ምናልባት መጨረሻ ላይ ሁሉም ነገር ይገባሽ ይሆናል። አመሰግናለሁ። ለማንኛውም ከገባሽበት ችግር እስክትወጪ የምችለውን ከማድረግ ወደኋላ አልልም። አመሰግናለሁ። እና በሰላም ነው የፈለግሽ? አዎ በሰላም ነው። ያው የብሌንን ሁኔታ ታውቂ አይደለ? ሁላችንም የቻልነውን ያህል እየሞከርንላት ነው። እና እኔ ምን ማድረግ እችላለሁ? አንደኛ የእናቷ ጭካኔ አይደለም ትምህርቷን ለመከታተል ለመኖር ራሷ እስኪ ሁኔታ ውስጥ ነው ያለችው። ሁለተኛው ደግሞ ከስጢፍ ጋር የተፈጠረው ነገር ሌላው ጥንቀት ውስጥ ከቷታል።
በጣም አዝናለሁ። በረዳት ደስ ይለኝ ነበር፣ ግን ከስቲቭ ጋር በተያያዘ ተጎጂዋ እኔ ነኝ። ሲጀመር ለዚህ ሁሉ ምክንያት አንቺ ራስሽ ነሽ፣ ተጠያቂ አንቺ ነሽ። ይህ ሁሉ የጀመርሽው አንቺ ራስሽ ነሽ። አውቃለሁ ሳራ፣ ትልቁን ጥፋት ያጠፋነው ሁለታችንም ነው። እኔና ስቲቭ እዛ ሁሉ ውርርድ ውስጥ ስንገባ ይህ ሁላ እንደሚፈጠር መች አወቅ እንዴ? ማወቅ ነበረባችኋ። ቆይ በስሜት ተነስታችሁ ቁማር ሲቆመሩ እንኳን ትንሽ አታፍሩ? እስቲ ቆይ አስቢ፣ ነገ ላይ እኔ ተነስቼ ዳኒ ላይ እንደዚህ ባረግ ምንድን ነው የሚሰማሽ? እሱማ ደስ አይለኝም።